እንዴት ናችሁ? ተመልሰናል። ናስዳክ ትላንት ይህን ትሬድ ገብቼ ነበረ። ያው ያም እንደምታዩት ሎስ ነው። ከዛም ተመልሼ ሳይ ለካ ጥፋቱ ከኔ ነው። ያው ዘ ሞር ዩ ነው ዘ ሞር ዩ ሎስ ይባላል። ይህን በቃ ችልነቴ ነው። ስትራቴጂው ላይ ዝም ብዬ በቃ ችላ በማለቴ ዝም ብዬ እንደቀላል ያው ዊን በበዛ ቁጥር ኮንፊደንስ ስለሚጨምር ይሄ ኮንፊደንስ መብዛቱ ደግሞ ጉዳቱ ለራስ ነው። ጉዳቱ ለኔ ሆነልኝ። ላሳያችሁ ስቴንድ እንዴት ኤክስኪዩት እንዴት እንዳደረኩትና ይሄ ከሎስ ሳደርግ በፊት ነው ማሳያችሁ። አሁን ለምሳሌ ጭራሽ ይህን ትሬድ ስገባ ራሱ መንዝሊን አላየሁትም። ለምን እንዲህ በቃ ተማምኛለሁ፣ ረስቻለሁ። በቃ ባይሱ ወደ ላይ እንደሆነ ቡሊሽ እንደሆነ ባይሳችን ረስቻለሁ። በቃ ዘ ኦል ታይም ሃይ ለመስራት እንደሚሄድ ራሱ ረስቼዋለሁ። እኔ መጀመሪያ ይህንን ናስዳክ ብዙ ትሬድ እየወሰድኩ ነበረ። በጣም ወደ ላይ እንደሚሄድ እና ዘ ኦል ኦፍ ታይም ሃይ እንደሚሰራ እርግጠኛ ነን። ይህን ትላንት ግን ይህን ረስቼዋለሁ። ይህን ሀሳብ እስቲ ላሳያችሁ። ጭራሽ ከሳምንቱን አይቼ እናስታውሳለሁ። ሳምንቱን አየው። እዚህ ጋር ትታያቸዋለች። ሳምንቱን እዚህ ጋር ይኸው እዚህ ጋር የፕሪቪየስ ሃይ ዴ ዊኩ ወስዶታል። የወሰደው ደግሞ ኪ ሌቨል ላይ ነው። ያው ስትራቴጂ ደግሞ የኔ ስትራቴጂ ኪ ሌቨል ላይ የወሰደ ሊኩዲቲ እንደሆነ አይቼ ነው የምገባው። ስለዚህ እኔ ቀጥታ ይህን እንዳየሁት ብዙም አላሰብኩም። ለምን ኮንፊደንሱም በጣም ስላለ ይህን ወስዶታል። አሁን ደግሞ ወደ ታች ተመልሶ ይህን እዚህ ደግሞ እንደምታዩት እዚህ ፌድ ቫልዩ ጋፕ አለን። እዚህ ውስጥ ገብቶ እቺን ፕሪቪየስ ሎው ዊክሊ ወስዶ ከእንደገና ወደ ላይ ይወጣል ብዬ ነው ያሰብኩት። ለካ እዚህ ጋር እኔ የተሳሳትኩ ነገር ልክ ከዚህ እንደ ፕሪቪየስ ሃይ ዊክሊ ሃይ እንደወሰደ ወደ ታች መጥቶ ነበር ፑል ባክ ማለት ነው። ሀሳቤ ልክ ነው፣ ግን የሀሳቤ ቦታ ልክ አይደለም። ለምን መጥቶታል፣ በቃ ይበቀዋል፣ እስከዚህ መጥቷል፣ ይበቀዋል። ለምን እኔ በቃ ይህን ያሰብኩት ጭራሽ እዚህ ጋር የዘጋ መስሎኝ ነው። ለካ ወደ ታች መጥቶ እዚህ ጋር ይዘጋል። ለምን ፑል ባክ አድርጎ ዘጋ፣ ወጥቶ ይበቀዋል። የሆነ እዚህ ውስጥ የሆነች ኪ ሌቨል አግኝቷል ሊሆን ይችላል። ከዛ ወደ ላይ ይወጣል ማለት ነው። ይህንን ከሀሳብ ራሱ ወስቼ ሀሳቤ ራሱ የለም። ከዛ ወደ ስቴ ዴሊ ላይ የሆነ ማሳያችሁ ነገር ካለ ዴሊ ላይ ወስዶታል ይመስለኛል። እዚህ ጋር ብቻ እንዴት እስኪ ላሳያችሁ። አግኝቶ ወደ ላይ የሄደበት ኪ ሌቨል ደግሞ አሳያቸዋለሁ። አሁን እዚህ ጋር አያችሁ፣ እዚህ ጋር ኪ ሌቨል እዚህ ጋር አግኝቶ ነው በቃ እዚህ ገባ፣ ፑል ባክ አድርጎ እዚህ ጋር ቺን ኪ ሌቨል ነካ፣ ከዛም ወደ ላይ ይወጣል ማለት ነው። ይሄንን ራሱን አላውቅም እኔ ገና እቺን ይሞላታል ብዬ ነው ማሰብኩት። በተለይ ደግሞ እቺን ሳይት ነው በቃ ሁሉም ነገር ሲሳውት ይሞታል፣ እቺ ወስዶ ይሞላታል ወደ ታች ብዬ ነው ያሰብኩት። ለካ እሱ ከዚህ አግኝቶ ወደ ላይ ሄዳል። የግድ ይሄን ጋፕ ይሞላል ብዬ ነው ማስበው፣ ግን ግዴታ የለበትም መሰለኝ። እስካሁን አልሞላም፣ በቃ ወደ ላይ ሄዳል ብዬ ነው። ይሄዳል ይሄ ነገር ለዛ ነው ማለት ነው ትሬድን ያጣሁት። ብቻ ፕላናችሁን ጻፉ። እኔ ምክር ያለኝ ምክር ፕላናችሁን ጻፉ። ከፕላናችሁ ውጭ እንዳትሄዱ። እኔ ፕላኔ ወደ ከአእምሮ ውስጥ ነው፣ አልጻፍኩም። ምንም ጆርናልም አላደርግም፣ ጽፌም አላውቅም። ይህም ፕላኔን ባለማየቴ ባለመርሳቴ ነው የተበላሁት ማለት ነው። ይመቻችሁ። ቻው